ዋጋቸው እየቀነሱ ያሉ የቤት አይነቶች አሉ። ያ ማለት ግን ሁሉም ቤቶች ዋጋቸው እየቀነሰ ነው ማለት አይደለም። የትኞቹ ቤቶች ናቸው ዋጋቸው እየቀነሰ ያለው ከተባለ ይውላችሁ የቤት ገበያው ላይ ስትመጡ ሁለት አይነት ገበያዎች ነው የምታገኙት። የመጀመሪያው ፕራይመሪ ማርኬት የምንለው ነው። እዚህ ገበያ ውስጥ ነው በዋናነት ግንባታ ላይ ያሉ አፓርታማ ቤቶችን በብዛት የሚገዙበት ገበያ ነው። ይሄ ገበያ ነው እየቀነሰ ያለው። ለምንድነው እየቀነሰ ያለው ከተባለ እንደምታውቁት አብዛኞቹ እነዚህን ቤቶች በባለቤትነት የሚያስተዳድሯቸው የሪል ስቴት አልሚዎች በራሳቸው አቅም መገንባት የሚችሉ አይደሉም። ለመገንባት የግዴታ መሸጥ አለባቸው። ለመሸጥ ደግሞ የሚገዛቸው ሰው ያስፈልጋል። አሁን እንደምታውቁት የአብዛኛው ሰው ገቢ ስለቀነሰ ወጪውን በዛው ልክ ቀንሷል። ስለዚህ ሰው ሄዶ በእነሱ ዋጋ ሊገዛቸው ስለማይችል ወደ ሰው አቅም ሪል ስቴት አልሚዎቹ እየመጡ ነው ያሉት። ላለፉት 2 ዓመታት ኦልሞስት 50% አካባቢ ዋጋ ቅናሽ እያሳዩ ነው ያሉት። በሌላ በኩል ደግሞ ሰከንደሪ ማርኬት የምንለው ገበያ አለ። ይሄ ገበያ በዋናነት ያለቁ ካርታ ያላቸውን አፓርታማ ቤቶች የሚገዙበት ገበያ ነው። ይሄ ገበያ በጣም ስቴብል ሆኖ ነው ያለው። ለምንድን ነው ይሄ ገበያ ስቴብል የሆነው ከተባለ እነዚህን ቤቶች በባለቤትነት የሚያስተዳድሯቸው አብዛኞቹ ሰዎች ከኢትዮጵያ ኢኮኖሚ ተጽዕኖ ውጭ ያሉ ሰዎች ናቸው። እነዚህ ማን ናቸው ከተባለ ዲያስፖራ ኮሚኒቲ ነው። ኢትዮጵያ ውስጥ የሰሩ ዶላር ገቢ ያላቸው ሰዎች ናቸው። ኢትዮጵያ ውስጥ የሰሩ ነገር ግን ኢንፍሌሽኑን ማሸነፍ የሚችል ገቢ እየሰሩ ያሉ ሰዎች አሉ። ኢሊት ነው አብዛኛውን ቤቶች ኦን የሚያደርጋቸው። ይሄ ገበያ ብዙ እየቀነሰ አይደለም፣ ግን የሚቀንስበት ወቅት አለ። መቼ ነው እሱ? እነዚህ ሰዎች ገንዘብ የሚያስፈልጋቸው ችግር ሲገጥማቸው ያኔ በተወሰነ መልኩ የመቀነስ ባህሪ አለው። ስለዚህ ይሄ መረጃ ለማን ይጠቅማል ከተባለ ለዲያስፖራው ኮሚኒቲ። ዲያስፖራ ኮሚኒቲ እንደምታውቁት አብዛኛው የቤት ገበያው ዋጋ ቀንሷል ሲባል አብዛኞቹ የሚመስላቸው አንድ መልክ ይዞ ሁሉም ገበያ ዋጋው እየቀነሰ ያለ ይመስላቸዋል። ግን ያ ስህተት ነው። ኢትዮጵያ ውስጥ ይመጣሉ ሰፍ ብለው፣ ነገር ግን ገበያው ላይ የሚያገኙት መረጃ የተገላቢጦሽ ይሆንና አብዛኞቹ ቤት የመግዛት ፍላጎታቸውን ሳያሳኩ ተስፋ ቆርጦ እየተመለሱ ነው ያሉት። ስለዚህ መፍትሄው ምንድነው? ኢትዮጵያ ውስጥ ከመምጣታችሁ በፊት ልገዙት ያሰባችሁት አፓርታማ የትኛው ገበያ ውስጥ ነው የሚገኘው የሚለውን አውቆና ለዛ ተዘጋጅቶ መምጣት አስፈላጊ። I used to read Word Up magazine, salt and pepper and heavy D up in the limousine, hanging pictures on my wall every Saturday. Rap Attack, Mr. Magic, Marley Marl. I let my tape rock till my tape pop, smoking weed and bamboo, sipping on private stock. Yeah. Way back when I had a red and black lumberjack with the hat to match. Remember rapping Duke, the hard, the hard. You never thought that hip hop would take it this far. Now I'm in the limelight cause I rhyme tight. Time to get paid, blow up like the World Trade Bonds. ዛሬ የምናሳያችሁን አፓርታማ ቤቶች ለምትፈልጉት ዓላማ ለምትፈልጉት ምክንያት ግዟቸው። አንድ ነገር እርግጠኛ መሆን የምንችለው ነገ ከነገ ወዲያ ሲሆን ሳትነግረኝ ከከሰርኩ በኋላ የምትወቅሰኝ አንተም ብሎልኝና እናትንና ብላችሁ እነዚህን ቤቶች በመግዛታችሁ አትቆጩም። ምክንያት ካላችሁኝ እነዚህ ቤቶች የሚገኙበት ቦታ ኪሳራ በማይነካው ቦሌ ወሎ ሰፈር አካባቢ በመሆናቸው ነው። ወደ ጉብኝታችን ነው። ቤቶችን ከማሳየት በፊት ህንጻው ለእናንተ እዚህ ህንጻ ላይ ስትኖሩ ምን አይነት አገልግሎቶችን ታገኙበታላችሁ፣ ምንድነው የሚሰጣችሁ የሚለውን ነገር በተወሰነ መልኩ ላሳያችሁ። ህንጻው G+10 ነው። መጨረሻው ፔንትሃውስ ነው። በፍሎር 3 ቤቶች ነው ያሉት። እንግዲህ ይሄ የምታዩት ግራውንዱ ላይ ያለው የመኪና ማቆሚያ ነው። ከስር ላይ ደግሞ አንድ ቤዝመንት የመኪና ማቆሚያ አለ። እያንዳንዱ ቤት በሚባል ደረጃ እንኳን የራሱ አሳይን የሆነ ፓርኪንጎች ባይኖሩትም ነገር ግን ፈርስት ካም ፈርስት ሰርቭ በመሆኑ በተወሰነ መልኩ ለቀድሞ ለመጡ ሰዎች መኪናዎችን ማቆም የሚችሉበት ሁኔታ አለ። በሌላ በኩል ደግሞ ግቢው ህንጻው ያለበት ራሱን ችሎ ግቢ ነው። ኦልሞስት ጥሩ ሰዎች ናቸው፣ ጥሩ አቅም ያላቸው ሰዎች ናቸው አካባቢ ላይ የሚኖሩትና መግቢያውንና መውጫውን አሳጥረውት ማንኛውም ሰው አልፎ ስለማይገባና ማንኛውም ሰው ዝም ብሎ ስለማይወጣ እዚህ ግቢ ውስጥ መኪናዎቹን ማቆም የምትችሉበት ሁኔታ መፍጠር ይችላላችሁ። ስለዚህ እነዚህን ነገሮች ስትደምሯቸው እያንዳንዱ ሰው በበቂ ሰኪዩር በሆነ መልኩ መኪናውን ማቆም የሚችልበት ሁኔታ አለ። ይሄ የምታዩት የመኪና ማቆሚያው ነው። እንግዲህ አንዱ መኪና ማቆሚያው ላይ እንግዲህ አሁን የትራንስፖርት ሚኒስተሩ አንዱ በጣም ፑሽ እያደረገ ያለው ነገር ምንድነው የነዳጅ የሚጠቀሙ መኪናዎችን ወደ ኤሌክትሪክ የመቀየር አዝማሚያዎች አሉት። ስለዚህ ምናልባት እናንተ የምትገዟቸው መኪናዎች ኤሌክትሪክ መኪናዎችን የሚጠቀሙ ከሆነ እንደዚህ አይነት ቻርጀሮችን መግጠም ይቻላል። እነሱን ደግሞ ለመግጠም የሚያስፈልጋቸውን ኤሌክትሪኮችን ከራሳችሁ ቆጣሪ ይዛችሁ መታችሁ መግጠም የምትችሉበት ሁኔታ አለ። ስለዚህ ቤቱ ምን ይመስላል የሚለውን በተወሰነ መልኩ ላሳያችሁ። በደረጃ እንውጣ።
ቤዝመንቱ ላይ ህንፃው የሚሰጣቸውን አገልግሎት አይተናል። ወደ አሁን ያለነው ሁለተኛ ፎቅ ላይ ነው። ኮሪደሩ ምን ይሰጣቸዋል የሚለውን ነገር በተወሰነ መልኩ ላሳያችሁ። ቅድም እንዳልኩት መግቢያ ላይ በእያንዳንዱ ፍሎር 3 ቤቶች ናቸው ያሉ። 3 አይነት ታይፕ አፓርትመንቶች ናቸው ያሉ። 2 መኝታ ቤቶች አሉ፣ 3 መኝታ ቤቶች አሉ፣ 4 መኝታ ቤቶች አሉ። ዛሬ የምናስጎበኛቸው 4 መኝታ ቤቱን ነው። እሱ ነው ገበያ ላይ ያለበት። ግን ኮሪደሩ ምን ይመስላል የሚለውን በተወሰነ መልኩ ላሳያችሁ። ሰላም ነው። እዚህ ጋር ስንመጣ የአደጋ ጊዜ መውረጃ እያንዳንዱ ቤት የራሱ አለው። በዚህ በኩል ደግሞ ምናልባት ቆሻሻዎች መጣል ቢያስፈልጋችሁ ግዴታ ታች ወርዳችሁ ቆሻሻችሁን መጣል አይጠበቅባችሁም። እዚሁ እያንዳንዱ ቤት የራሱ አሁን ቁልፍ ነው፣ ግን እያንዳንዱ ቤት የራሱ የሆነ የዚህ በር ቁልፍ ስላለው ማንኛውም ሰው ቁልፎችን መጣል የሚችልበት ቆሻሻዎችን መጣል የሚችልበት ሁኔታ አለ። እዚህ ጋር እንደምታዩት ምናልባት ባለፈው ሁሉ ጊዜ እንደምለው እሳት አደጋዎች ቢነሱ አጋጣሚ ነገሮች አይታወቁም። ስለዚህ ውሃውን የምታገኙበት ሆዙ ነው። ይሄ ኦፕን ዳውኑ ነው። ከላይ ጀምሮ ምናልባት ህንፃው ላይ ብርሃን እንዲገባ ታስቦ የተሰራ ነው። አንድ ሊፍት እያንዳንዱ ፍሎር ላይ ታገኛላችሁ። ስለዚህ እዚህኛው ጋር ስንመጣ ይሄኛው 3 መኝታ ቤት ነው። 162 ካሬ ላይ ያረፈ ነው። እሱም ገበያ ላይ ነው ያለው። አሁን ተከራይቶ ስላለ እሱን ማስጎብኘት ስላልቻለን ነው 150 ሺህ ብር ያለ ዕቃ ነው ተከራይቶ ያለው። አሁን ክፍት ሆኖ ያገኘ ነው 4 መኝታ ቤቱን ስለሆነ 4 መኝታ ቤቱን ላስጎብኛቸው። 4 መኝታ ቤቱ ያረፈበት ካሬ 211 ካሬ ነው። 4 መኝታ ቤት፣ አንድ የሰራተኛ ማደሪያ፣ ስቶር፣ ላውንደሪ አለው እና ኦፕን ኪችኖች ናቸው። በጣም ጥሩ የሆነ የከተማ እይታ አላቸው። ከዛ ነው የምንጀምረው። ከቤቱ ከመወደው እንግዲህ ሁል ጊዜ የምጀምረው ቤቱ ውስጥ ስትገቡ የቤቱ በጣም ጥሩ ኳሊቲ ነው ብዬ የማስበው ይሄንን እይታ እንግዲህ ብዙ ጊዜ አታገኙትም። ሙሉ የምታገኙት አሁን ይሄ እይታ የሚያየው ሙሉ ወደ ሩዋንዳ ነው የሚያየው። ስለዚህ ከዚህ ሆናችሁ ከቤቶቹ ጀርባ ያለው የወንዝ ፕሮጀክት ነው። ቤተክርስቲያኖች ያሉ ወንዝ ነው ያለው። ስለዚህ በጣም ጥሩ እይታ አለው። የጠዋት ፀሐይ ነው ያለው። ምንም አይነት ቤት ውስጥ ሙቀቱ የለም። ይሄ በጣም የሚወብቅ ነገር የለውም። ኦፕን ኪችን ነው ቤቱ። እንግዲህ የሚመጣው ከኦቭን አለው፣ ስቶቭ አለው። እዚህ ጋር ደግሞ ዲሽ ወሸር አለው። ይሄ ራሱ ቤቱን ስትገዙት የምታገኙት እንትኖች ናቸው። ከቤቱ ጋር የሚመጡ እቃዎች ናቸው። ኦቭኖች አሉት፣ ስቶቭ አለው፣ ከነገር ደግሞ ዲሽ ወሸር አለው። ይሄ መካኒካል የሆነ ርሰከር አለው። ምክንያቱም አሁን ኦፕን ኪችን ብቻ ስለሆነ ለጊዜው እነሱ ታሳቢ አድርገው እየሰሩ ያሉት ምናልባት ቤት ውስጥ እዚህ ጋር የምትሰሩት ምግብ ጠረኑ እንዳያውድ ከተፈለገ መካኒካል ርሰከር አለው። በየ6 ወሩ አይ ቲንክ ይህንን ነገር መቀየር ይኖርባቸዋል። ያንን ማድረግ እስከቻላችሁ ድረስ ቤቱን የምግቡ ጣዕም አያውደውም። ስለዚህ አንዱ ሳሎኑ ላይ የምታገኙት ነገር በደንብ ሁለቱንም የሳሎኑን አገልግሎቶች መፍጠር የምትችሉበትን ስፔስ ታገኛላችሁ። ሊቪንግ ሩሙንም ዳይኒንግ ሩሙንም በደንብ መስራት ትችላላችሁ። ግን ይሄ ሪልስቴቱ ለቤት ለገዙት ሰዎች የሚያስረክብበት ዲዛይን ነው እንጂ በኋላ አንዳንድ ሰዎች ቤቱን ከገዙት በኋላ ይህንን ኦፕን ኪችን ወደ ክሎዝ ኪችን መቀየር የምትችሉበትንም ኦፕሽን ማየት እንችላለን። ግን ለጊዜው ሪልስቴቱ እንደ ስታንዳርድ ገንብቶ እያስረከበ ያለው በኦፕን ኪችን ነው። እነዚህ ኮሪደሮች ብዙ ጊዜ ሰዎች ብዙም አገልግሎት ያላቸው አይመስሉም። ግን አንዱ ቤቱን በጣም ዲኮር ለማድረግ በጣም እድሉን የሚሰጧቸው እንደዚህ አይነት ኮሪደሮች ናቸው። አስቡት፣ ቤት ውስጥ ስትገቡ በደንብ በእጅ የተሳሉ ስዕሎች ቢኖሩ፣ ቁልፍ ማስቀመጫዎች፣ ጫማ ማስቀመጫዎች፣ የተለያዩ ነገሮችን ዲኮር ማድረግ የምትችሉበትን እድሉን ይሰጣቸዋል። እዚህ ጋር ስንመጣ ከበሩ ፊት ለፊት ማስተር ቤድሩሙን ነው የምናገኘው። ማስተር ቤድሩሙ እንደምታዩት ነው። በጣም ትልቅ የሆነ ስፔስ ነው ያለው። ኦልሞስት ከእናንተ አሁን የሚጠበቀው እዚህ ክፍል ውስጥ የሚጎለው አልጋው ብቻ ነው። ከዛ በዘለለ ቁምሳጥኑ እንደምታዩት ነው። አሁን ትልቅ የሆነ ቁምሳጥን ነው ያለው። ስለዚህ ይሄንን ስፔስ ሊወስድባችሁ የሚችል ሌላ ነገር ምንም እዚህ ክፍል ውስጥ የምትጨምሩት ነገር የለም። ምናልባት የማንበቢያ ቦታዎችን ልፍጠር እንኳን ብትሉ ስፔሶች በደንብ ነው ያላቸው። አነስ ያለ ባልከኒ ያለው በደንብ ነው ብርሃን የሚገባው። ኦልሞስት ፊል ታደርጉታላችሁ። አየሩ ቤት ውስጥ ያለው አየር በጣም ደስ የሚል ነው። ይህ ማስተር ቤድሩሙ ባዝሩም ሬን ሻወር ነው ያለው። ኦልሞስት ሁሉ ነገር አገልግሎት መስጠት ጀምሯል። ሰዎች ገብተው እየኖሩበት ነው ያለው። ይሄንን ቤት ያለ ዕቃ እስከ 200 ሺህ እስከ 250 ሺህ ብር ማከራየት የምትችሉበት እድሉ አለ። እዚህ ጋር ስንመጣ እንግዲህ እንግዶች ቢኖርባችሁ ይህንን ባዝሩም መጠቀም ይችላሉ። ምናልባት ደግሞ ሁለቱ መኝታ ቤቶችም ይህንን ባዝሩም መጠቀም ይችላሉ። ምናልባት ቅድም ያልኳችሁ አንዳንድ ሰዎች ቤቱን ከገዙት በኋላ ወደ
ራሳቸው ቴስት ዲዛይን ሲያመጡት አንዱ የተጠቀሙት ያሉ ይሄንን ክሎዝ ኪችን እያደረጉት ነው ያሉት። ምክንያቱም ኦልሞስት 4 መኝታ ቤት አንድ የሰራተኛ ማደሪያ ነው ያለው። ስለዚህ ይሄኛውን ክፍል ምናልባት ሰውታችሁት ክሎዝ ኪችን ማድረግ የምትችሉበትንም እድል መፍጠር ትችላላችሁ። ስለዚህ አንዳንድ ሰው ይሄንን ክሎዝ ኪችን አድርጎታል፣ ግን ደግሞ አይ 4 መኝታ ቤቱ ይሻለኛል ክሎዝ ኪችኑም ቢሆን ምንም ችግር የለውም የምትሉ ከሆነ እሱን መጠቀም ትችላላችሁ እንደ መኝታ ቤት። ይሄ ሁለተኛው መኝታ ቤታችን ነው። ይሄ 3ኛው መኝታ ቤታችን ነው። መኝታ ቤቶቹ ጠባብ የምንላቸው አይደሉም። አንዳንድ 211 ካሬ ሆኖ አንዳንድ መኝታ ቤቶችን ስታያቸው በጣም ጥብብ ያሉ ናቸው። እነዚህ ግን ብዙ እንትን የሚያጨናንቅ ስፔስ የላቸው። ይሄኛው 4ኛው መኝታ ቤታችን ስቲል ሁሉም መኝታ ቤቶች ላይ ያለ ብርሃን ነው እየገባ ነው ያለ ነው፣ ያለ መብራት ነው እየገባ ነው ያለ ነው። ብርሃናቸውን እንደምታዩት በደንብ ነው የሚገባው። ስፔሱ አልጋዎችን ለመዘርጋት ተጨማሪ ዲኮሮችን ለመስራት በደንብ ነው እድሉን የሚሰጧቸው። መብራቶችን ስታበሩለት የተሻለ ብርሃን ታገኛላችሁ። ስቲል ግን ንፋስ ለማስገባት ብርሃን ለማስገባት የሚከለክላችሁ ነገር የለም። ስለዚህ ይሄኛው 4ኛው መኝታ ቤታችን ነው። ከዚህ በኋላ ያለው ሰርቪስ ኮሪደር ነው። በቃ ከዚህ ኳርተሩ ነው፣ ሰርቪስ ኳርተር ነው። እዚህ ጋር ስንመጣ የላውንደሪ ስፔሳችንን እናገኛለን። ያው የላውንደሪውን ለላውንደሪ ውሃ የሚያገኘው ከዚህ ነው። ፍሳሹ እዚህ ጋር አለላችሁ። እዚህ ጋር ስንመጣ ምናልባት ይህንን እንደ ስቶር መጠቀም ትችላላችሁ። ካልሆነ ደግሞ እዚህ ጋር ለእነዚህ ለሁለቱ መኝታ ቤት እና ለሰራተኛዋ መኝታ ቤት የኮመን ባዝሩም 3ኛው ባዝሩም እዚህ ጋር ታገኙታላችሁ። ይሄኛው ሰራተኛ ብዙ ማትጠቀሙ ከሆነ ብዙ ጊዜ ያው ስታከራዩ ቤቶችን ስታከራዩ አብዛኞቹ የሚከራዩቸው ዲፕሎማቶች ቋሚ የሆነ ሰራተኛ የላቸው። ስለዚህ እነሱ በብዛት የሚጠቀሙት ምንድነው ተመላላሽ ስለሆነ ከእስከ 6 ሰዓት ወይም ጠዋት መታ እስከ 6 ሰዓት ሰርታ ምግብ አብስላ ቤቱን አጽድታ የምትመለስ ልጅ ስለሆነ ብዙ ጊዜ ሜስትሩሙን አይጠቀሙትም፣ እንደ ስቶር ነው የሚጠቀሙት። ግን እናንተ ያንን ሜስትሩሙን እንፈልጓለን የምትሉ ከሆነ አይ ቲንክ እሱን እንደ ሜትሩም መጠቀም ትችላላችሁ። ስቶሮቹን የሆነ ቦታ ላይ መፍጠር የምትችሉበት ሁኔታ አለ። ስለዚህ 4 መኝታው ይሄንን ይመስላል። 4 መኝታው ምናልባት ሰመራይዝ ለማድረግ 211 ካሬ ላይ ያረፈ ነው። 4 መኝታ የሰራተኛ ማደሪያ፣ ስቶር፣ ላውንደሪ አለው። ላውንደሪው ስፔስ ነው፣ ክላስ ወይም ሩም አይደለም ያለው፣ ስፔሱ አለ። ግን ደበቅ ብሎ ስላለ የቤቱን ገጽታ የሚረብሽ ነገር የለም። ስፔስ የመጋፋት ባህሪ የለው። ስለዚህ 4 መኝታ የሰራተኛ ማደሪያ፣ ስቶር፣ ላውንደሪ ያለው 211 ካሬ ላይ ነው ያረፈው። ሁለተኛ ላይ ነው ገበያ ላይ ያወጣ ነው። ይህንን ቤት መግዛት የምትፈልጉ ከሆነ አይ ቲንክ ስለ ዋጋው በደንብ በዝርዝር ማውራት የምንችልበትን ነገር መፍጠር እንችላለን። ይህንን ቤት ለመግዛት እንደ ሁል ጊዜው 3 አማራጮችን መጠቀም እንችላለን። የመጀመሪያው ካሽ መግዛት የምትችሉበትን ነገር መፍጠር ትችላላችሁ። በሁለተኛ ደረጃ የራሳችሁን ባንክ ይዛችሁ መምጣት የምትችሉ ከሆነ የተወሰነ ዳውን ፔመንት ከፍላችሁንና ባላችሁት ጊዜ እንደምትጨርሱ የባንኩን ክፍያ ዋስትናዎች እስከሰጣችሁን ድረስ አሁንም ይሄ ቤት ዲጂታል ካርታ ስላለው ቤታችሁን በባንክ በኩል መግዛት ትችላላችሁ። ሶስተኛውም የሆነው ምናልባት እጃችሁ ላይ ገንዘቦች ከሌሉና የቀሪውን ገንዘባችሁን ለመሰብሰብ የሚያስፈልጋችሁ ጊዜ ካለ እሱንም ጊዜ የምታገኙበትን እንትን እንሰጣችኋለን። የመክፈያ ጊዜ በተወሰነ መልኩ አውርተን ያንን መክፈያ ጊዜ ልንሰጣችሁ እንችላለን። ስለዚህ በእነዚህ አማራጭ ውስጥ ሆናችሁ ቤታችሁን ይህንን ቤት የራሳችሁ ማድረግ ትችላላችሁ። አሁን ዲኮር እያደረግነው ነው ያለ ነው። እዚህ ጋር የምታዩዋቸው ሶፋዎች ናቸው። አሁን ቴብሎቹን እናስገባለን። እያንዳንዱ ክፍል አልጋዎቹን እናስገባለን። ያኔ እነዚ አልጋዎች ሲገቡ ይህንን ቤት የምትገዙት ከሆነ እቃዎቹ ሲገቡ እቃው ላይ መደራደር እንችላለን። ያለበዛ ግን ባዶውን ራሱን መውሰድ የምትችሉበትን እድሉን ትፈጥራላችሁ። የኦፕን ኪችን አንዱ ጥቅም ምንድነው? ከቤተሰብ ጨዋታ ሳጎሉ አይ ቲንክ በደንብ ምግባችሁን እያበሰላችሁ ወሬ እያወራችሁ ጨዋታ የተጫወታችሁ ምግባችሁን ማብሰል የምትችሉበት እድሉ አለ። ግን ይህንንም ኦፕሽን ማንሳት የምትችሉበት እድሉ አለ። ስለዚህ የዛሬ ጉብኝታችን ይህንን ይመስላል። እድሉን ካገኘን እዚሁ ህንፃ ላይ 162 ካሬ ያለ 3 መኝታ ቤት 25 ሚሊዮን ብር ነው ገበያ ላይ የወጣበት ዋጋ። እሱም ቤት ለሌላ ጊዜ እናሳያቸዋለን። አሁን ግን ልናስጎበኛችሁ የምንችለው ይህንን 4 መኝታውን ብቻ ስለሆነ በዚሁ መሰነባበት እንችላለን። ተጨማሪ መረጃዎች የምትፈልጉ ከሆነ ለመጎብኘት የምትፈልጉ ከሆነ ከስር በምናስቀምጥላችሁ ስልኮች መደወላችሁን እንዳትረሱ። ያለቁ ካርታ ያላችሁም አፓርታማ ቤቶች ካላችሁ እኛ ቤታችሁን ለመሸጥ 28 ቀን ብቻ ነው የሚፈጅብን። እናመሰግናለን። መልካም ጊዜ ነው ላችሁ። ቻው